አንቺ ምን ቸገረሽ ምን ቸገረሽ ምን ቸገረሽ ምን ቸገረሽ አይኖችሽን አይተው የሰማይ ከዋክብት ቅኔ ይቀኛሉ። ሎጋ መልከ መልካም ሸንቃጣ አንስቶች ከንፈርሽን አይተው ለራሳቸው ከንፈር ይመጣሉ። ከደጀ ሰላሙ ከቅዳሴው ቦታ ያስቀደስ ሽለታ ካህን ዲያቆኑ በውበትሽ አክሊል ጥምጣሙን ሲፈታ ስርስርሽ እያለ ምልጃው ሲበረታ አንቺ ምን ቸገረሽ? ትሕትናን ያዘለው ርቱ አንደበትሽ ቅኔ እየተቀኘ ምስጋናን ያቀርባል ከፈጣሪ ጋር እየተገናኘ። ለምደሽዋልና ተከታይ ማብዛቱን በያወራ ጎዳና በየሄድሽበቱ ግድም አይሰጥሽም ቁብሽም አይደለ የካህናቱ ጥምጥም ባንቺ መፈታቱ። ገጣሚያን በቀትር ካቲካላ ይዘው ትንባሆ እየነፉ በፍቅርሽ ቢከንፉ ላንቺ የማይመጥን እልፍ ግጥም ጻፉ እንደዚህ የማይጠፋ ውበት ማይደበዝዝ ገላ አወየው ደም ግባት ለብቻ አይቻልም 8 እየሆኑ አንቺን ነበር ማግባት። ሁሉም ሚስቱን ፈቶ ምን ቢሆን ኩነኔ ጽድቅ ምን አባቱ አንቺን ላገኘ ሰው ገነት በምድር ነው ሲኖር በየለቱ። ይሁሉ ቢሆንም አንቺ ምን ቸገረሽ? አንቺ ማለት እኮ ያፍቃሪሽ ሽርጉድ ወዳጅሽ ብዛቱ እንደ ምድር አሸዋ ተወርዋሪ ኮከብ የእግዚአብሔር እጅ ጥበብ የሚወደድ ገላዋ። እሱንም እንቶ አሁን በቀደምለት የመንደር ሕፃናት በክረምቱ ጊዜ በረፍታቸው ሰዓት የጨርቅ ኳስ ሰፍተው የላስቲክ ኳስ ሰርተው እንደ መጫወት በቀዳዳው ሽንቁር በበራችሁ ደጃፍ ጡትሽን ለማየት በጠዋት መሰለፍ። እኔ ስገምተው ጠያቂ ቢጠይቅ እንደዚህ የሚሉ እኔን ይመስለኛል። እኛዋት ጽጌረዳን ውበቷን አድንቁ ልጅነትን ክንትፍ ዕድሜ ምን አባቱ ቀን ልታለመልም ዘመን ልታቀና ወጣይ ፀሐይቱ። ይሁሉ ቢሆንም አንቺ ምን ቸገረሽ? አንቺ ማለት እኮ የወደደሽ ሁሉ ዕድሜ አይገድበው ጊዜ አይለጉመው ውበትሽ ጨረቃ አፍዛ ደንግዝሽ ስውር ጥበብ ያለው። ይሁሉ ቢሆንም አንቺ ምን ቸገረሽ? ምን ቸገረሽ? ምን ቸገረሽ? ምን ቸገረሽ? ምን ቸገረሽ? ምን ቸገረሽ? ምን ቸገረሽ?